ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ያው ትንሽ ጠፋ እያልኩ ብቅ እያልኩ ነውና እንዴት ሰነበታችሁ? ከኔ ጋር ሁሉ ሰላም። ዛሬም በአዲስ ቪዲዮ መልሼ መጥቻላችኋለሁ። የዛሬው ቪዲዮዬ እንግዲህ በቅርብ ማሜ ሚስቱ ከውጭ ሀገር ገብታ አገባ ብለን ደስ ብሎን እልል ብለን ድረን። በነገራችን ላይ በጣም ከመወዳቸው ዩቲዩበሮች አንደኛው ማሜ ነውና በጣም ጎበዝ ነውና አሁን ከትንሽ ጊዜ በኋላ ከቤት አስወጣት፣ ከቤት አስገባት ሆነ። ምን ይሄንን የዋህ ህዝብና ገራም ህዝብ ይጫወቱበታል። አንዳንዶቹ እኔ ለራሱ አንዳንድ ጊዜ እውነት ይመስለኛልና እነሱ ለስራቸው ለዩቲዩባቸው ሊሆንም ይችላል። ግን ማለት የፈለኩት እዚህ ላይ ማለት አንድ የሚዲያ ተጠቃሚ ሰው ማስተላለፍ ያለበትና በተለይ ሰው በጥሩ ስነ ምግባር የሚያውቃቸውን ዩቲዩበሮች ማስተላለፍ ያለበት ነገር ለህዝብ የሚጠቅም ነው ብዬ አምናለሁና ህዝብ የሚማርበት አንድ ነገር አይቶ የሆነ ትምህርት የሚወስድበት ነገር መሆን አለበትና እንደዛ ብዬ አምናለሁ። እነዚህ ልጆች ደግሞ በተለይ እሱ ሚስቱ ኒቃቢስት ናት ማሻአላህ። እንደዚህ አይነት ያለ ሰው ቢያንስ ለህዝብ የሆነ ጥሩ ነገር አይቶ ከነሱ የሆነ ትምህርት መውሰድ፣ ፍቅርም ከሆነ ትዕግስትም ከሆነ ሶብርም ከሆነ ለእያንዳንዱ ነገር የሆነ ነገር ከነሱ መውሰድና መማር አለበት ብዬ አምናለሁና እንደዚህ አይነቱ ነገር ይሄ አላስፈላጊ ነገር ቢቀርባቸው። ሁለተኛው እንግዲህ ነጃት ወይዘሮ ነጃት የሳውዲ የሪያድ ኤምባሲ ከሷታል፣ ክስ አውጥቶበታል። ክሱን ፌስቡክ ላይ ለጥፎታል ማለት ነውና ይሄም የሆነው በባለፈ በአቡበክር አህመድን በተሳደበች እና ብቻ በዛ ጋር የተገናኘ አላስፈላጊ ንግግሯ አላስፈላጊ እንትኗ ነው። ይቺ ልጅ ከዚህ ቀደም ሁላችንም እንደምናውቀው አላህን ተሳድባ ተብሎ ተብዙ እንትን ተፈልጋ በሳውዲ ሽርጣ ተይዛ ወደ ሀገር ገብታለችና ብዙ መከራ ደርሶባታል። ብዙ ነገር አስተናግዲያ አሁን ላይ ተመልሳ ወደ ሳውዲ ገብታለች በባህርና ብዙ ነገር ደርሶባታል በመናቀው ነገር ማለት ነውና ይቺ ልጅ እንደዚህ እንድትሆን የሚያደርጓት አብዛኛዎቹ ሰዎች እየነካኳት ነው። ቆይ ለምን ማለት አንድ ሰው ባህሪው ከታወቀ ሲነኩት የሚለፈልፍ ሰው ከሆነ ለምንድን ነው የምነኳት? የዛን ሰዓት አሁን ያንን ነገር የተሳደበችው በዛን ሰዓት እንደውም ለአጋጣሚ እኔ እሷ ከምታወራበት ላይ እኔና ጓደኛዬ ያየናት ነበርና በኮሜንት ላይ ሲጽፉላት ነው የተሳደበችው ማለት ነው። አላህና መልእክተኛውን የተሳደበችው እንደዚህ አይነት ኒቃቢስት እየለበሳችሁ ነው እናንተ ብሎ መካሪ እናንተ ብሎ እንትን ብላ ተሳደበች። ያችን ነገር ሪከርድ አድርገው ለዛ ሁሉ መከራና ለዛ ሁሉ እንትን አደረሱባት ማለት ነው። አሁንም ቢሆን እንትን ይሏታል ማለት በሰው ላይ ያኔ ማለት እኔ ልጅቱ ጥሩ ናት ልጅቱ መልካም ናት እያልኩ አይደለም። ግን ሙቤም ይሄን ያህል እሷ ላይ እንደዚህ ማለት እሱ መሰለኝ አሁን እንድትከሰስና ክስ እንዲወጣባት ያደረገው። ይቺ ልጅ በቃ የራሷ እንትን ናት። በቃ አንድ ሰው በግድ እኮ ወደ እንትን መመለስ አይቻልም። አላህ ቀልቡን ሲመለስለት ነው እንጂ የሆነ እሱን ተከታትሎ እሱን እንደዚህ ማድረግ ምንም የሚጠቅመው ነገር የለውም። ከዛ በላይ አላህ ያዘጋጅላት ቅጣትና አላህ ያዘጋጅላት የራሷ የሆነ እንትን አለ። አላህ ሂዳያ እስካልሰጠት ድረስ ማለት ነው። ደግሞ አይታወቅም፣ ምናልባት አለ መጨረሻ ላይ አላህ ተወሰቷት ወደ ጌታዋ ተመልሳ ምሯት ልትሄድ ትችላለች። ምክንያቱም የሁላችንም መጨረሻ የሚያውቀው አላህ ነው እና ይህንን ያክል እንትን ባይል እኔ እንደኔ አስተሳሰብ ይህን ያክል ባትከታተሏት፣ ይህን ያክል እንድትሳደባት ተደርጓት፣ ይህን ያክል መከራ ባታደርሱባት ጥሩ ነው። አሁን ይሄ ምናልባት
ይሄ ኤምባሲ ልጅቱ ምናልባት ህገወጥ ናት በምንም ነገር ላያገኘትም ምናምን ይችላል፣ ግን ሊያገኘትም ይችላል። እሺ ይቺ ልጅ አሁን እንደዛ ብላ በባህር መጣ መልሳ ሀገር ገባች። እሺ ምንድነው የሚገኘው? ልጅቱ ከስተቷ አትማር። ከስተቷ ብትማር የመጀመሪያው ጥፋቷ ያ ሁሉ የደረሰባት ጥፋት ይበቃት ነበር። እንዲሁም ይባስ ብላ ብዙ ስድብና ብዙ እንትን እንድትጨምርና ያደረጋችኋት እንኳን ብሶባት ነው የመጣችው እንደው ከፊቱ ማለት ነው። እና ልጅቱን በምንም ነገር መመለስ አይቻልም። የሰው ልጅ ልብ የሚመልሰው አላህ ብቻ ነው። ሰው መልሶ ምንም እንትን አይቻልም። አላህ የሁላችንም ቀናውን መንገድ ያስተሳሰብ ይምራል እንጂ የሰው ልጅ በሰው አይመለስም። ብትመለስ ኑሮ እንደዛ በህዝብ ተሳዳ ፖሊስ ይዞ 2 ዓመት አስሮ አገር አስገብቷት ከዛ በኋላ ህዝብንም ጌታዋንም ይቅርታ ብላ አንገቷን ደፍታ እንትን ትል ነበረ። ይባስ ብሶባት ነው የመጣችው እና ይህን ያክል እንትርባት ባይደረግ ባይ ነኝ እኔ። ይሄ የራሴ ሀሳብ ነው። እንግዲህ ሁለተኛው ርዕሴ አሁንም በደቡብ ወሎ ከላላ ወረዳ ብዙ ሙስሊሞች ተጨፍጭፈዋል ዛሬ። ይሄ የአማራ ህዝብ አንደኛው ጽንፈኛ አንደኛው የህዝብ እንትን እያለ እርስ በርስ መጨራረስ እስከ መቼ ነው ግን? እስከ መቼ ነው? በተለይ በሙስሊሞች ላይ የሚደርሰው ግድያ የሚደርሰው ጭቆና እስከ መቼ ነው? በስመ የአማራን ህዝብ ነፃ እናወጣለን እያሉ እነሱ የሚፈልጉትን ሰው እየገደሉ እስከ መቼ? ማለት እነዚህ ሰዎች ለምንድን ነው የሚወጡት? አላማቸው ምንድን ነው? የአማራን ህዝብ ነፃ ማውጣት ከሆነ የአማራን ህዝብ መግደል ለምን አስፈለገሽ? ሰው ጥፋት ሊኖርበት ይችላል። ሰው የተለያየ አመለካከት ሊኖረው ይችላል። ያን ሰው ከዛ ነገር የሚያወጡት በመግደል ነው። እኔ ወላሂ በጣም ነው የሚገርመኝ። ለማንኛውም አማራ ክልል መካነ ሰላም